ከባሌ ጋር ተቀምጬ ሳለ አንድ መልእክት ስልኬ ላይ ገባ። ባትሷ ማታቃት ወይ ዘመድ ወይ ጓደኛ ምናምን ቤስት ፍሬንድ ምናምን ሊሆን ይችላል። በሌላ አንግል ማለት እሷን በሌላ አንግል ነው የተመለከተች። የማላውቀው ሰው ባሌ ከሌላ ሴት ጋር ካፌ ላይ ሲገባበዝ የሚያሳይ። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬም እናንተን ያስተምራሉ ባልነው አዲስ ታሪክ መተናል። ታሪኩን እንደሚከተለው ያነብልናል። እንግዲህ ታሪኩን እንደሚከተለው አነባለሁ። እስኪ ምን ይመስላል የሚለውንም አብረን የምናይ ነው የሚሆነው። ሰብስክራይብ እያደረጋችሁ ቤተሰቡን እንላለን እንላለን። እናመሰግናለን። ሰላም እንዴት ናችሁ ትላለች ባለ ታሪካችን። አንድ ቀን ከባሌ ጋር ተቀምጬ ሳለ አንድ መልእክት ስልኬ ላይ ገባ። ያየሁትን ማመን አቃተኝ። ደነገጥኩኝ፣ ጨነቀኝ። ወዲያውኑ ተነስቼ መኝታ ቤት ገብቼ በሩን ቆልፌ ለረጅም ሰዓት ተቀመጥኩኝ። ባለቤቴን በጣም እንደሚወደኝ ነው የማውቀው። ነገር ግን ባየሁት ነገር ነፍሴ ተጨነቀች። ምን መሰላችሁ? የማላውቀው ሰው ባሌ ከሌላ ሴት ጋር ካፌ ላይ ሲገባበዝ የሚያሳይ ቪዲዮ ላከልኝ። በሰዓቱ የምጨብጠው ነገር ነው ያጣሁት። በቻልኩት አቅሜ ለመረጋጋት ሞከርኩኝ። ለመጠየቅም ፈራሁኝ፣ ምክንያቱም ቢለየኝ ብዬም ሰጋሁኝ። ግራ ገባኝ። ለተመልካቾቻችሁ አድርሱልኝ። በነገራችን ላይ በጣም የሆነ ማለት የሚከብድ የሆነ መልእክት ነው አይደል? የተወሳሰበ ነው መሰለኝ ታሪኩ ትንሽ። ምክንያቱም ለምን የተወሳሰበ ነው አልኩ? ከሴት ጋር ተቀምጦ ነው አሚለው እንጂ መቀመጥ ማለት ያው ብዙ ነገር ነው እንደኔ ሳስበው። ምናልባት እሷ ማታቃት ወይ ዘመድ ወይ ጓደኛ ምናምን ቤስት ፍሬንድ ምናምን ሊሆን ይችላል። በሌላ አንግል ማለት እሷን በሌላ አንግል ነው የተመለከተች። እሷ እንደዛ ነው ያሰበችው፣ አጨነቀችውም ለዛ ነው። ግን አሁን ለምሳሌ ወይ እሷ ማታቃት ዘመድ ምናምን የሆነ ነገሩን በደንብ ማጣራት አለባት ብዬ ነው የማስበው። ስለዚህ ትጠይቀው ነው የምትይው? ትጠይቀው ሳይሆን የላከላትን ሰውም ስልክም ቢሆን ይዛ ማንነት ማጣራት። አዎ ምክንያቱም የላከላት ሰው ወይ ጠላት ሊሆን ይችላል፣ ሁለቱን መለያየት የሚፈልግ ሰው ሊሆን ይችላል፣ ለሷ ሐሳቢም ሊሆን ይችላል፣ ጠላትም ሊሆንም ይችላል። ስለዚህ በላከላት አካውንት መልሳ ማንነቱን ማረጋገጥ፣ የዛን ሰው ማንነት የኛ ሐሳብ በደንብ ማረጋገጥ መቻል አለባት። ለውሳኔ ሳትቸኩል በደንብ ማረጋገጥ መቻል አለባት ነው። ልክ ነሽ። ምክንያቱም ቸኩላ አሁን እሱን ብትጠይቀው ምናምን ወደ ሌላ ነገር ውስጥ ሊገባም ይችላል። እሷ የሚፈራችው ይሄን ነገር ነው። አታምኚኝም ምናምን ምናልባት በስራ ጉዳይ ሊሆን ይችላል የተገናኛት፣ ወይ ዘመድ ልትሆን ትችላለች። እንዳሰበችውም እንደፈራችውም ደግሞ ከሌላ ሴት ጋር ግንኙነት ጀምሮም ሊሆን ይችላል። ግን ማጣራት ደግሞ በደንብ ማጣራት አለባት ሳትቸኩል ብዬ ነው የማስበው። ምክንያቱም አሁን እንዲህ አይነት ነገር እንዴት ብለሽ ታምኛለሽ? አሁን እንዲህ በቴክስትም ይሁን በቪዲዮም ተልኮልሽ በሰዓቱ መረጋጋት ራሱ እኮ የምትሽበት ሳጥን ላይ ላትሆኚ ትችያለሽ። በሷ ቦታ ብንሆን ይከብዳል በጣም። ስለዚህ አሁን እንዴት አድርጋ ያንን ሰው መከታተል ትችላለች ነው? ባሏን ትከታተለው ነው ወይስ ምን እንጃ። ወይ ደግሞ መከታተል እዚህ ሁሉ ስብስብ ነገር ውስጥ ከምትገባ ወይ ቀጥታ እሱን ብትጠይቀው ይሻላል። ፈራቻ መፍራት አይጠበቅም፣ መሆን የለበትም። ምክንያቱም ያው ከመጨነቅ የሆነ ግልጽነት ነው አይደል? ትዳር ግልጽነት ነው። ምክንያቱም ሺህ ጊዜ ቢወዳት ሺህ ጊዜ ብትወደው ግልጽነት ከሌለ ትዳር ሆኖ መዝለቅ አይችልም። ትርጉም የለውም። ጀመር ነገሩም እየተባባሰ ነው የሚመጣው። ዛሬ ለባለ የሆነ ነገር ቅሬታ የሆነ ጥርጣሬ ምናምን ከተፈጠረ ነገም የሆነ ነገር ባየች ቁጥር የሆነ ነገር እየተፈጠረ ይመጣል፣ የባሰ ይሄዳል። በግልጽነት መነጋገር ግድ ነው። ድምጽሽን ከፍ አድርጊ እንጂ። ልክ ነሽ። እኔ ሐሳብ ስሰጥሽ ሐሳቤ ይህ ሰው በስራ ምክንያት ሊሆን ይችላል ያችን ሴት ያገኛት፣ ላይሆንም ይችላል። ሁለተኛ ደግሞ አንቺ ቀርበሽ
እንዲህ አይነት ሰው ቴክስት ልኮልኛል፣ እንዲህ አይነት ሰው ቪዲዮ ልኮልኛል። ስለዚህ በፍቅር ቀስ ብለሽ ማለት ሮርማን በተረጋጋችሁበት ታይም ምንድነው ይሄ ነገር የሚለውን ነገር ብታነሽለት ሞር የተሻለ ነው ብዬ ነው የማስበው። የኔ ሐሳብ ነው፣ የግል ሐሳብ። እንግዲህ የተመልካቾቻችንንም ሐሳብ ምናይ ነው የሚሆነው። ምን ይመስልሻል? እኔም እንደዛ ነው ሐሳብ። በተረጋጋበት ጊዜ እሷም ተረጋግታ ምናምን ቀስ ብላ እንዲህ አይነት ሰው ልኮልኛል እንዲህ አይነት ነገር። እሷም ከማታውቀው ሰው ስለሆነ የተላከላት ከምታውቀው ሰው ቢሆን አግኝታ ምናምን ነገሩን ማጣራት ትችላለች። ግን ከማታውቀው ሰው ስለሆነ የተላከላት ያው አንድ ያላት አማራጭ ባሏን መጠየቅና እንዲያስረዳት ማድረግ ነው ብዬ ነው የማስበው። እኔም የማስበው ይሄንን ነው። ምናልባት ደግሞ ተመልካቾች የተለየ ሐሳብ ሊኖራቸው ይችላል። እስኪ ስለዚህ አሁን የላከላት ሰው ዘመር ነው ወይስ የማታውቀው በፍጹም የማታውቀው አይነት ሰው ነው ብለሽ ነው የምታስቢው? ለሷ የሚጨነቅ አይነት ሰው ነው? ቅድም እንዳልከው አንተ ወይ ለሷ ሐሳቢ ነው ወይ ደግሞ የሷ ጠላት ነው። ወይ ደግሞ የሱ ጠላትም ቢሆን ይችላል። ወይ ትዳራቸውን ለመበተን የመጣ ነው ወይ ደግሞ የሷን ጉዳት ማየት የማይፈልግ ሰው ነው ይሄን የላከው ብዬ የማስበው። እሱ ልክ ነሽ። ኤአይ ነው እንዳንል ደግሞ ኤአይ ይለያል አይደል? በደንብ እኔ አላውቅም። በእርግጥ ስለ ኤአይ ብዙም እንትኑ የለኝም እውቀቱ። በነገራችን ላይ አሁን ላይ ኤአይ በጣም በሚገርም ሁኔታ አንቺን ቁጭ አድርጎ ነው የሚሰራሽ፣ እኔንም ልክ እንደዛው ማለት ነው። እና ማመን እስኪያቅትሽ ድረስ የእውነት ነው የእውነት አይደለም እስከትይ ድረስ ነው እንዴ ኤአይ ተቀናብሮ ምናልባት የሰራሽ ሊሆን ይችላል። እሱ አያስታውቅም እንዴ? አንዳንዴ በጣም በማትለዩ መልኩ በቃ እሱንም ማስፈተሽ ማስመርመር አለባት። እንደዛ ከሆነ በደንብ ለማየት በነገራችን ላይ እንትን ነው በጣም ስለ ኤአይ እውቀቱ ሲኖርሽና ሳይኖርሽ አንድ አይደለም። ማለቴ በጣም ሶሻል ሚዲያ ላይ ለረጅም ጊዜ የቆየሽ ከሆነ ስለ ኤአይ እውነተኛ ይሁን ውሸተኛ በጣም መለየት ትችላለሽ። ከዛ ውጭ ግን አንዳንድ ብዙዎች ለምሳሌ አሁን አንቺ ኤአይ ምንድነው የሚል ሐሳብ አንስተሻል። እንዴት ነው አላውቅም አላልሽኝም? ልክ እንደዛ ሆኖ ግን እኔ ያስታውቃል ብዬ ነው የማስበው። ኤአይ ግን በማይታወቅበት መንገድ እየተሰራ ነው። ምንም የማትለይው ያንቺን ፌስ ቁጭ ያደርገዋል። ዜና ማውራት ዜና የምታወሪ ከሆንሽ አንቺ ዜና ስታወሪ ምናምን ቁጭ አድርጎ ምናምን ማሰብ ትክክለኛ ነው። እና በጣም አሁን ላይ መለየት እንዳይቻል ነው እያደረገ የትን እንድታሚ ትክክለኛውን ሰው እንድታሚ ወይ ደግሞ እንዳታሚ የሚያደርግሽ ነገር ይሄ በቃ ዞሮ እሷ ማድረግ ያለባት ነገሩ ማጣራት ነው። በዚህም በዛም ብላ አጣርታ እውነታው ላይ መድረስ አለባት የሚለውን። ስለዚህ አሁን ቅድሚያ ያንን ሰው መፈለግ ነው ያለባት ወይስ? እኔ እንደኔ ሐሳብ እዛ በመፈለግና መሳተፍ ቀጥታ ለባሏ ይሽምብላ ፍራቻዋን ትታ ቀጥታ በጠይቀው ብዬ ነው የማስበው። ይሄም የተቀደሰው ምክንያቱም ግልጽነት ነው። ራሷ ፈጥራ የመጣችው ነገር አይደለም። ሰው ነው የላከላት። ሰው እስከላከላት ድረስ ምንም መስራት አለበት ብዬ አላስብም። ይሄ ነገር እንደዚህ እንትን ብሎኝ ነበር ብላ እውነቱን ቢነጋገሩ ብዬ ነው የማስበው እኔ። እስኪ ቤተሰቦች እንግዲህ የእናንተን ሐሳብ ትፈልጋለች። ስለኛም ሐሳብ ስጡን። እንዲህ ቢስተካከል እንዲህ የሚል ሐሳብ ከእናንተ እንፈልጋለን። ይህንን ቻናል አሳድጉት ይላለን። ሰብስክራይብ በማድረግ ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ታይታ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ሁኑ። እናመሰግናለን።